ደሞ ልትጨማለቅ በመጣች ካሌብ ደግመን እንደዚህ እንዳትል የኔ ፍቅር ውሃ ግዛልኝ እሺ የኔ ፍቅር ኤፍራታ እስኪ ማስቲካ እስኪ ወይ አንተ ደግሞ ከሰው ራስ አትወርድም እንዴ አምጦ የሰው ቀይ ነካል አንስቼልሽ እኮ ነው ደሞ አይቼዋለሁ ምኑን ያየው ፖስት ፊልምን ይሰራልሻል ፋራ ጓደኛ ፍቅረኛ አይደል እንዴ የኛ ራዳ የወንዶችን ዓለም የምታውቂያል መሰለኝ ማለት ባክሽ አታስመስይ እሱን ለአንቨርሰሪያችን ካዶና አልሰጠም ይያልሽ አንቺ በእናትህ አትንገረው እኔ ላንተ የፈለከውን ነገር አደርግልሃለሁ ቆንጆ በኋላ 10 ሰዓት እኔ ቤት አጭር ቀሚስ ቢሆን ይመረጣል እሺ ጆይ ቻው ቻው ካላ ማን ነው እኔ ነኝ ግቢ ቀሚሱ አምሮብሻል የኔ ፍቅር እኔ አላቅም እንደነገረው ብሽቅሽ ድራፍት እንጠጣ እሺ እንጠጣ የኔ ፍቅር ዝርዝር ካለስጠኝ እስኪ ሃይ ይኸው ፍቅር በፈለግሽ ታደውይልኝ እመጣለሁ እሺ ፍቅር ቻው አይከብድም ምኑ ሁለት ሰው ፍቅር እያሉ መጥራት የድሮ ጓደኛዬ ነው በጣም ነው የምወደው ኧረ ምኑን ትወጅለታለሽ ጠንካራ ሰራተኛ ነው ሌላስ ስለ ፍቅር ብዙ ልልህ እችላለሁ ሁሌ ስፈልገው ቶሎ ይደርስልኛል ለፍቅረኛሽ ስለ ፍቅር መናገር አይከብድም አቤት ቅናት እንደዚህ ትወደኛለህ እንዴ ስማ እንዳንተ እንዳይመስለው ለትገቢናል ታይ ባክሽ ያንጎ ፕሮ ላይ ሹፌር ነው እኔን ለማስቀናት ብለሽ የማይሆን ነገር አታውሪ በያንጎ ፕሮ አንድ ከደንበኛ ሌላው ከያንጎ ፕሮ ቦነስ 20 ትሪፕ ሲሰራ እስከ 6700 ብር ያገኛል ሁለተኛ ስለዚህ ልጅ እንዳትነግሪኝ ኧረ እኔ ስለ ያንጎ ፕሮ ነው ማውራው መኪናችንን ከኪራይ እንቀበልና አንተም ያንጎ ፕሮ ላይ ትጀምራለህ የነው ቢሮአቸው ልመዝገብ ኧረ መሄድ አይጠበቅብም አፕሊኬሽኑን ከፕሌይ ስቶር ወይም ከአፕ ስቶር በማውረድ እዚህ በመንጃ ፈቃድ መመዝገብ ትችላለህ እሺ ማን ነው ልጁ ስሙ ፍቅር ነው ያክስቴ ልጅ የጽሁፍ ፍቅረኛ በእሺ ግቢ በገዝቼ እመጣለሁ መልካም አዲስ አመት ከያንጎ ፕሮ ጋር ይሁንላችሁ